በገና መዳረሻ በገና ዋዜማ ተገናኝተናል። ዛሬ በገና ዋዜማ በገና ማግስት ዋዜማ ብቻ ነገ ገና ነው። ዋዜማ ማለት ተምታት ብቻ ነገ ገና ነውና ዛሬ አላፍ ዝማሬ አለ። እዛ አላፍ ዝማሬ ጋር እንሄዳለን ማለት ነው። በአሁኑ አላፍ የሚዘጋጀው መስቀል አደባባይ ነውና መኪና ተዘጋጅቷል። በመጨረሻም ከእንትን በኋላ ከብዙ ቀጠሮች በኋላ ከአንዱ ጋር በመጨረሻም እዚሁ መኪና ተገኝቶ ተሰብስበን ሰፈር ልጆች ጋር ከጀለስ ጋር ምናምን እንሄዳለን ማለት ነው። ከጓደኛዬ ጋር እንሄዳለን ማለት ነው። ሶ I have the ነጠላ and ያገኙት ነጠላ ይሄንን ነው ስጠይቅ የኔ አይደለም። እሺ እንደዚህ ወይስ እዛ ስንሄድ እናደርጓለን ማለት ነው። ጉዞ ወደ ትልቁ የዝማሬ ቦታ መስቀል አደባባይ አላፍ ዝማሬ። መታለች አንድ ላይ ምን ሄዶ ቢግ ብራዘር አንቺ እንትን ብለሻል። መቤቴ ናቁም እባክህ አዲሷ ነጠላ ይላል። አንቺ የኔ ነጠላ እኮ ስስ ነው መቤቴ ለበስ ነው ይላል። እንዴት ነው የሚለበስ? እኔ እንደዚህ ላደርግ እንደዚህ በቂ ነው። ፒሳ በቃ ለዚህ ነው የሚኬድለት ነው ማለት ነው። ወደ አላፋት እዚህ ጋር ወደዋለን። አማርኛ ይቻላል። ሰብስክራይብ ያደርጋችሁ ከሰማይ ሰሙ ታላቅ የምስራች ከመላኩ ግርማ ምድር ስታት የሚያስጨንቅበት እጅግ የሚያስፈራ ሰማይ ዝቅ አለ ደርሶለታል። ስቴዲየም ይላል። በጣም ብዙ ሰው አለ ምናምን ከዚህ በኋላ በፀሐይ ነው አላፍ ዝማሬ እየገባን ነው ማለት ነው። ሰልፍ ላይ ነን። ፍተሻ ምናምን እያካሄድን ብቻ ፍተሻው ነው አልፈናል። አሁን ፈተሽ ነው የሚባለው በመድኃኒዓለም ፍተሽ ነው የሚባለው። ንክት ክርስቶስ አንቺ መቤቴን እኔን እንኳን ለካኝ አልደረሰብም። ቁመቱ አጭር ነውና ዝም ብሎ ነካ አድርጎኝ ያለፈው እኮ እኔ ብና እኔ ጋር ነው። አሁን ሁለተኛው ራውንድ ሰልፍ ላይ ቅድም ዛፓ ፈተሸን፣ አሁን ደግሞ ፌደራል መቤት ቀጣይ ደግሞ መከላከያ ፈተሸናል። ካምፓቸው እዚህ ነው። ሁለተኛውንም ፍተሻ በሚገባ አልፈናል።
መድኃኒት ከስንት ፍለጋ በኋላ መኪና ተገኘ። ስንት ፈልገን ሂደን እናንተ አራባችሁ አልተማችሁ። ከስንት ፍለጋ በኋላ የሆነ ነገር ገዝተን እናንተ የሚበላም ነገር በዛው ነው ገዛስታችሁ እዛው ነው በልተን ጠጥተን የመጣው ሁላችሁ። ማንቀረ ከዱር አንተም ብሎ ወጥቶ አንተም ብሎ ወጥቶ በመጨረሻም ቤት ደርሰናል። ከምሽቱ 5 ሰዓት ምናምን ነው። ብቻ በጣም አሪፍ ነበረ። ወደ ቤት ገብተናል። ነገ ደግሞ በዓል ነው። እንኳን አደረሳችሁ በዚህ አጋጣሚ